በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሰግድ ለኪ እሰግድ ለኪ ሶስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉሎ እንዲወጣ ከአንቺ ወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳሙን የፈለገው ባገኘው ጊዜ ተሸክመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደን የጥላት የዋንጹን የሚጎዳ ማሰሪያ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ወይ ደስ ይበልሽ። ለቅዱሳን ነቢያት በቅዱሳን ሐዋርያት አድሮ የሚኖር ከአንቺ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ በወለድ ዘንድ የወደደች እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤል የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒትሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች በክብርት እመቤታችን ስም ቤተ ክርስቲያን የሰራ ስሙ ጴጥሮስ የሚባል አንድ ሰው በሕዋርስ ነበረ። እመቤታችንም በማይፈጸም ምስጋና ከሰማይ ወረደች። ወደ እመቤታችንና ወደ ልጇ የሦስትነቱን ምስጢር ይገለጥለት ዘንድ ሲለምን ኖረ። የወደደውን ያደርግለት ዘንድ አንድ እንድትለምንለት ልመናውን ተቀበለችው። የሐዋርያት አለቃ ጴጥሮስ እንዳየ የሦስትነቱና የአንድነቱን ምስጢር ያይ ዘንድ የሚገባው ሆኗልና ልጇ የእናቱን ልመና ተቀብሎ የአንድነቱን የሦስትነቱን ምስጢር ገለጸለት። አንድ ብርሃን ከእርሳቸው ሲወጣ በብርሃንም በክብርም አንድ የሚሆኑ ሦስት ፀሐይን አየ። ይህም የመለኮት አንድነት ነው። አባት ጴጥሮስም ይህን ምስጢር አየ። የዘብዴዎስ ልጅና የሐዋርያት አለቃ ጴጥሮስ በደብረ ታቦር ላይ እንደ ስሙ ከአብ ዘንድ ምስጋናን የተመላ ደገኛ ቃልም ሰማ። ይህም የተደረገ በዕለተ ሰንበት በምስጢረ ሥላሴ መጨረሻ ጊዜ ነው። በቅዳሴውም መጨረሻ ታቦቱ ደመና ጋረደችውና በታቦቱ ላይ ባለ በፀሐይሉ ላይ መልኩ ያማረ ልጁ አብ በእሱ ሕልው ሁኜ ልመለክበት የወደድሁትን ልጄ ይህ ነው እያለ ከደመና ውስጥ ወደ ሕፃኑ በጣቱ ሲያመለክት አየ። የከበረ ኅብስቱን በቆረሰው ጊዜ ኅብስቱም ወደሚገባበት ቦታ በደረሰ ጊዜ ገምሶ ቆረሰውና ከመካከሉ የደም ምንጭ ጎረፈ። ከደሙም ብዛት የተነሳ ታቦቱና ንዋየ ቅድሳቱን ሁሉ ራሰ። ያንንም ጽዋ በባረከው ጊዜ በውስጡ ያለ ጣቱ በደም ታለለ። ይህም የሆነ ሰው የሆነ እግዚአብሔር ቃሉን በወለደች በእመቤታችን ቤተ ክርስቲያን በከበረ በተስካሯ ቀን ነው። ይህ የከበረ አባት ጴጥሮስ ድንቅ ተአምራትን የተደረገበትን የመታሰቢያዋን ቀን ማብዛት ማሳነስ አይቻለውም። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በከበረ በአንድ ልጇ ስልጣን ያደረገችለት ብዙ ነውና ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን።